ሙያዎችን ምክር ሐሳብ ተግባራዊ በማድረግ የወባ በሽታ ስርጭትን እየተከላከሉ መሆኑን በኦሮሞ ብሔረሰብ አስተዳደር የደዌ ሐረዋ ነዋሪዎች ተናገሩ። አካባቢው በስፋት የወባ ስርጭት የሚከሰትበት በመሆኑ የቅድመ መከላከል ስራዎች ተጠናክረው እየተሰሩ ነው ብለዋል። የወረዳው ጤና ጥበቃ ጽሕፈት ቤት ኢማም ኢብራሂም ዝርዝሩን ይዟል። የወባ በሽታ አደገኛና ገዳይ ሊሆን የሚችል ሲሆን በቀላሉ መከላከልና ማከም የሚቻል የጤና ችግር ነው። ወባ ፕላዝሞዲየም በተባሉ ጥገኛ ተህዋሲያን የሚመጣ አጣዳፊ የትኩሳት በሽታ ነው። ታዲያ ለወባ ወረርሽኝ ተጋላጭ ከሆኑ አካባቢዎች መካከል የኦሮሞ ብሔረሰብ አስተዳደር ተጠቃሽ ነው። በብሔረሰብ አስተዳደሩ የደዌ ሐረዋ ወረዳ ነዋሪ የሆነችው ወይዘሮ አሚናት ሐሰን አካባቢያቸው ለወባ ወረርሽኝ ተጋላጭ መሆኑን ገልጻ የባለሙያ ምክረ ሐሳብን በመቀበል የግልና የአካባቢያቸውን ንጽህና እየጠበቁ መሆኑን ትናገራለች። ከዚህ ቀደም በአካባቢያችን ወባ ጉዳት ያደርስብን ነበር። አሁን ግን ባለሙያዎች የሚሰጡንን ምክረ ሐሳብ በመቀበል የግልና የአካባቢያችንን ንጽህና በመጠበቅ ከወባ በሽታ ራሳችንን እየጠበቅን እንገኛለን። በወረዳው የቦራ ከተማ ጤና ኤክስቴንሽን ባለሙያዋ አዚዛ ጆሃር በአካባቢው ማህበረሰቡ የአካባቢውን ንጽህና እንዲጠብቅ የዘመቻ ስራና የግንዛቤ ፈጠራ ስራ ሲሰሩ እንደነበር ገልጻለች። ቤለቤት በመሄድ ማህበረሰቡ እዛ አካባቢ አሁን አይደርቅ ምናምን ትንኝ የሚበዛበት አካባቢ ላይ የማፋሰስ የማዳፈን ስራ እየተሰራ ነው ያለው። ሁለተኛ ነገር ደግሞ ከጤና ጣቢያ አሁን እኛ እዚህ ስለምንሰራ በጤና ጣቢያ ደረጃ የወባ ኬዝ ሲገኝ ፖዚቲቭ ኬዝ ወደኛ ሪፖርት ያደርጋሉ። እኛ ደግሞ እዛ አካባቢ እዛ የተገኘበት አካባቢ ላይ ሰባራ ደስ የሚሆነውን እዛ አካባቢ ያለውን እንመረምራለን። ፖዚቲቭ ኬዝ ከተገኘ ሕክምናውን እንዲያገኙ እናረጋለን። በደዌ ሐረዋ ወረዳ ጤና ጽሕፈት ቤት የህብረተሰብ ጤና አደጋዎች ወረርሽኝ መከላከልና መቆጣጠር ቡድን መሪ አለማየሁ ጸጋዬ በወረዳው በአንደኛ ሩብ ዓመት ብቻ ከተመረመሩት ውስጥ ከ100 በላይ የወባ ተጠቂዎች መገኘቱን ጠቅሰው ተገቢው ሕክምና መደረጉን አስረድተዋል። ወደ 13 ቀበሌዎች አሉ። ከነዚህ ከ13ቱ በተለይ 11 የሚሆኑት በጣም ተጠቂ ናቸው ማለት ነው በወባ። በዘንድሮ ዓመት አንደኛ ሩብ ዓመት 2018 ወደ 103 አካባቢ ፖዚቲቭ ኬዞች ከተመረመሩት ውስጥ 5600 አካባቢ ተመርምሯል። ከዛ ውስጥ ወደ 103 አካባቢ ፖዚቲቭ የወባ ተጠቂዎች ተገኝተዋል። እነዚህ የወባ ተጠቂዎች ያው በሕክምናውን ወስደው ድነዋል ማለት ነው። በኬሚካል የተነከሩ አጎበሮችን ለህብረተሰቡ የማቅረብና የአካባቢ ቁጥጥር ስራ በማህበረሰብ ንቅናቄ ሲሰራ መቆየቱንም ተናግረዋል። እንደ አጋጣሚ ሆኖ በዘንድሮ ዓመት 300 አካባቢ አጎበር ሰጠን። ያው በቂ ባይሆንም ማለት ነው ለ23966 ሰዎች አቅደን 94% አካባቢ ሰጥተናል ማለት ነው። አጎበር ወደ 11000 ሙሉ በሙሉ ማለት ነው 11300ንም አድለናል። ስለዚህ አንዱ አጎበርን በአግባቡ መጠቀም ማለት ነው፣ እሱን ይጠቀማሉ። ሁለተኛ ነገር ደግሞ የአካባቢ ቁጥጥር ስራ ይሰራል። የአካባቢ ቁጥጥር ስራ የሚሰራው ምንድነው? በህብረተሰብ ንቅናቄ ማለት ነው። አመራሩም ፕላስ ደግሞ ጤና ባለሙያው አካባቢ ቁጥጥር ስራ በተለይ እነዚህ የወባ ትንኝ በሚራቡባቸው አካባቢዎች የማፋሰስ ስራ አሁን ላይ ምናልባት ዝናቡም ስለተቋረጠ እነዚህ የሚታጨድ ሳር ምናምን አካባቢ በአግባቡ ይታጨዳል ማለት ነው። ስለዚህ ያንን ኬዙ እንዳይበዛብን ያንን የመከላከል ስራ በንቅናቄ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ናቸው። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።